እንዴት ነው? ሰላም ነው? ሰላም እንዴት ነው? ሰው አለ? አዎ ታካሚ እየጠበቀ ነበር። ሩክታይት የምትባል ሩክታይት ቆንጂዬ ቀይ ነገር ጥርሷ ብሬስ ምናምን ያላት ምንድነው ኬዙ? ራሷን እቺ ማጸነቅ ምናምን ያስፈልጋል። ሰላም እንዴት ናችሁ? አይዛክ ነኝ። ዛሬም በሚገራሩ ቪዲዮዎች መጥተናል። ዛሬ ደግሞ አዝናኝ በሆኑ ቪዲዮዎች መጥተናል። ቪዲዮውን አይታችሁ ጨርሱ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ወደ ቪዲዮ። ከስፖርት በኋላ ባንማርስ? የስፖርት ልብሳችሁን ቀይሩና ሜዳ ውጡ። ከዛ በኋላ እንደገና መተን ሂሳብ ልንማር። እንደዛ ሜዳ ላይ ተንከባልዬ እንደዛ ላባፍ ባፍንጫዬ መጥቶ በግ ብዬ እንደገናም ተመልሼ ክላስ ልገባ። አረ ተው ይታሰብበት። ከስፖርት ክፍለ ጊዜ በኋላ ምንም አይነት ትምህርት ባይሰጥስ ቢቀርስ? እውነት ነው። አስባችሁታል? ያ ሁሉ ተማሪ አልቦት፣ ያ ሁሉ ተማሪ ላበላብ ሆኖ ወደ ክላስ ሲመጣ ክላስም ትምህርት ነው የሚሸተው። አይደለም ትምህርት ስድብ አይገባል። ቢቀርስ? ባንማርስ ከስፖርት በኋላ እንዴ? ማን ነው እሺ ለኛ ጤና የሚጨነቀው? ማን ነው የኛ ጉዳይ የሚያሳስበው? አንማርም ከስፖርት ክፍለ ጊዜ በኋላ በቃ ስፖርት እንወጣለን። ቢያንስ መጨረሻ ፐሬድ ቢሆን ይሻላል እንጂ መግባት ያስፈልጋል። በቃ ተማሪ መሆኔ ካልቀረ በግበግ እያልኩ አለ ማለት ነው። ያስጠላል። ክላሱ ደግሞ በረት ነው የሚለው። ወንድም ያረጀ እንዴ እኔ ይሻላል ካለ እንኪስ አንቺ ጎረምሳ ያዥሽ ተብልክሹ ማባብራ ተፈቆንች እንዲላጭ ሰው እንደ ሲጋራ ለዚህም ደስ አንተ መላጣ። ኧረ በእናትህ ብሬን ስጠኝ። ከየት እሰጥሃለሁ? ነው ቢኖረኝም ቢልሃለሁ። ምንድነው ቢኖረኝ የምትለኝ? ሁሌ ነው ቢኖረኝ የምትለኝ? እኔ ከፍቅረኛ ጋር ስገናኝ ኪሴ በባዶ ነው እየተገናኘሁ ያለሁት። ኧረ በእናትህ አስበልኝ። እኔ ፈልጌው አይደለም እኮ እሱን፣ ገንዘቡ ያንተ ነው አይደለ? ግን የለማ ሰጠኸኝ። በቃ አሁን የለኝም። ሁሌ ከዚህ በኋላ ስለ ብር በጠይቅህ መጥቼ በጠይቀው ውሻ በለኝ። እሺ ለምኑ ይላል እንዳላበዛው እንዴ? ወይ ፍቅር፣ የኔ ፍቅር በጣም ናፍቀኸኛል። ጊዜ የለኝም። ቶሎ ሩም ይዘህ ጠብቀኝ። መጥቼ በጠይቀው ውሻ በለኝ። የኔ ፍቅር ቡቡ የኔ ፍቅር የምን ነው? ግራ ገባሽ አይደል? የኔ ፍቅር እንትን ፔሬድ ላይ ነኝ። ማሪ ደህና ነህ? ግን ዛሬ ግራ ገባኸኝ እኮ። የኔ ፍቅር ምን ሆነ አለው? ተሳስቼ እኮ ነው። ማለቴ ሲስተር ፔሬድ ላይ ነች። ከነገ ውጭ ማምለጫ መንገድ ፓርት 1። አዎ ቀላል የሚባል መማር አይደለም። ከዛሬ ነገ ነግሬሻለሁ። በጣም ከባድ ልጨርስልሽ እንጂ ህመሙ ተው፣ ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ የሜላት ፍቅረኛ ለዋዜማ ብሎ የ35000 ብር አበባ ይልክላት መሰለህ። ለዋዜማ ብሎ የ35000 ብር አበባ? እሱ ይገርምሃል እንዴ! ነገ ለለጥፍ ባለመስኮ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብለህ 500,000 ብር ለቫላንታይን? አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ነው? ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 አመታት ምክንያት አብዝተን ምሬሃለሁ። አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪያ ተነሳው ቀይ መርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ያልነበር ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ የእንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምንድነው ወይ ቫላንታይን? እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ረሳ ሰላም ነው ናቲ። እንዴት አንተ ትቀልድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 አመት ፍቅረኛ ሩት ሰውዬው ማምን ተነሳብኝ። የወንድ ልጅ ቁጥር እያነሰ ነው ይዙት የበዛ ነው ሲባል ጭራሽ መጣው ጀምራችሁ አይደል? ማን ለበሰልሽ? ሩት ነኝ የ3 አመት ፍቅረኛ። አንቺ ከ3 አመት በፊት እኮ ነው 17 አመት እኮ ነው 20 አመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ? ወደ ድሮ ቀልድን ጀመርክ። ከ10 አመት በፊት ተጠናንተን አውርተን ተገናኝተን ምናምን መፈጸም ይሁን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው። ምን ቫላንታይን ያማታ እንዴ? ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች? ዶክተሩ ነግራሽ ስትመጣ ማጸን ውስጥ ነው ችግሩ ያለው። ችግር ተፈቶ የሚገጠም ነው ያስፈልኝ። ሰላም ነው? ሰላም ነው። ሰው አለ? አዎ ታካሚ እየጠበቀ ነበር። ሩክታይት የምትባል ሩክታይት ቆንጂዬ ቀይ ነገር ጥርሷ ብሬስ ምናምን ያላት አለፈለት። ዶክተር ምንድነው ኬዙ? ራሷን እቺ ማጸነቅ ምናምን ያስፈልጋት እንዴ? ዶክተር እኛ እኮ የምንሰጠው ካንገት በላይ ምን አገናኘው? ያላውቅሽ ነው ጀሮ ማወቅሽ ስትባይ አንቺ በጣም ይያስ እንዴት ነሽ? እኔ ጣፋጭ ሰላም ነው? ምንድነው ስሜቱ? እንዴት ነው? ራስሽን በቃ ጋደም በይ። እንደዚህ አይነት ህክምና እንሰጥም
አንቺ ለምን አትወጪም? ለምን ስራዬ ማለት በጥበቃ ስጎትቼ ከማስወጣሽ ውጪ በክብር ምንድነው ነው? አሁን አንቺን ህመም እኔ አውቄዋለሁ። ማህፀን ውስጥ ነው ችግሩ ያለው። ችግር ተስፋ የሚገጠም ነገር አለ። የሆነ የሳተ ብሎናል። እኔ ፈትቼ ግጥም አደርገዋለሁ። ችግር የለውም። በእኔ ሆነብሽ ተኝ ዝም ብለሽ በግድ አዲ ምን ጉድ ነው ጠላው እንዴ? ብሩክታይት ከወገብ በታች ሌላ ሰው ነሽ እንዴ አንቺ? ሁሌ ኮፊትሽን እያየሁ ነው። ሌላ ሰዎች ከወገብ በታች አይ ታዩ አንቺ ህክምና ማያስፈልግም። አንቺ ምን ጉድ ነው ያስገባሽው? አንቺ ቆንጆ መስላ እኮ ነው ከወገብ በታች። ሃይ ማፕናሽ እንደ ማለት ሁሉ ነገር አንቺ ላይ አለ። እኔም ጠቆር ነኝ አንቺም ነጭ ነሽ። ለምን አንድ ላይ ተጋብተን ቤጫ አንውልህ? ይችላል ግን ይሄ ልጅ ይችላል። ከግሩፕ መልክ የሌለው ጀለስ ያለው ኮንፊደንስ ማማ ጡጦ ነሽ እንዴ? ጥባት አለኝ። Are you serious right now, bro? ላብነሽ እንዴ? ፍቅርሽ ሰውነቴን አጥለቀለቀው። ትልነሽ እንዴ? ይጥፋ ከዚህ። እነዚህ የሰፈር ቁጭ የሚሉ ሰዎች እኮ ናቸው። ማራበት መሰለው እንዴ? ካልተመቸሽ ይቀራል። በግዳ ፒኦቪ የወር ዴቲንግ ስንፈት ሪዝ ያለበት ሰውዬ ብርድ ልብሷን ልበሻት እንጂ። እሺ አመሰግናለሁ። አንተ ሁዲህን አውጥተህ አትሰጣትም? እንኪ የፈለግሽውን ክፈች። እሺ ደካማ ነው። እንስሶች ይሻሉናል። እንስሳ በጣም ነው የምወደው። እኔም እንደዛው በጣም ነው የምወደው። የምር ሲጀመር አንተ ራስህ እንስሳ አየሽው? ከብት እኔ ነኝ። ኦ ማይ ጋድ! ተመታ ጀለስ ምን ነው? ሲጀመር አንተ ብቻህን ምን ነው የሚገባ? ሴት ልጅ አትገባም። ወይኔ ልጁ ሲያምር የምንለው ጠይም ወንድም ብቻ ነው። ወንድሜ በቃ አስቱካ እንኳን ብላ ጨርሳለች። ጠይም ዘለግ ያለ ወይ በቃ ከንግስቲቷ ንግግር በላይ ምን ይመጣል? እውነቴን ነው። ለምን ትቀላለህ? ከሷ በላይ መቅላት የለበትም ማለት ነው። ጫነት ምንድነው? ኮስተር ኮምጨጭ ጠየም ሲል ነው ወንድ ልጅ አስበዋል። አሁን ሌላ አንተ ከኋላ ጠላ ይዤ ቆዳ እንዳይጎዳ ያልኩ ልከተልህ ነው ወይስ ሰንስክሪን እና ምናምን እያማራጥኩ ላንተ ልገዛ ነው? ይሄ ልክ አይደለም። ልክ አይደለም። ወንድ ልጅ ኮምጨጭ ማለት አይደለም። ሴቷ ጥቁር ሆነች። ከኔ በላይ መቅላት የለብህም። ቆዳህን እሺ ማን ነው የምንንከባከበው? እኔ አንተ አስጊ ነው። ስለዚህ ጠየም ዘለግ ያለውን እግዚአብሔር ያድላችሁ። አሜን። በቃ እኔ ሻወር ልውሰድ። ወረሰብ ሰሚዓስ ብስቕታ ክጭን ባህርዩ ብዙሕዩ ናይ ወዲ ሰብ ነገር አግሪሙኒ አነ እንዳፍቀርክዋ ጨረስክ? አዎ የኔ ፍቅር። ስልክህ ቴክስት ነው መሰለኝ ጮሆ ነበር። ምን ነው? ምንም አታስብ፣ አላየሁት። ስልክህን አልነካው። ኧረ መብትሽ እኮ ነው። በቃ ሊዳውን ቆይ እንጂ እራት እንበላለን ተባብለን አይደል እንዴ? አስቸኳይ ነገር ገጥሞኝ ነው። በቃ እንደውም ተነስቼ ልልበስ፣ አብሬ እሄዳለሁ። አብረሽ ልትሄጂ? እኔ አንዳንዴ ግርም የሚለኝ እኮ ሴቶቹ ሰውዬው ባል ያለው በሌላ ይደረባሉ። ሴት ሚስቱ እያለች መሆኑን እያወቁ እንኳን ሰውዬው ይወዱታል። መቅረት ያለበት ባህል እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ አይወጣም። እንደዚህ ተረገማ እደጅተኛ አልገባም ሰርገኛ አልገባም። በቃ እኔ አይደለም ሙሽራው ይዜ ነኝ ነኝ። ተው እንዴ ማ ታው እኔ ሙሽራው በቃ እራሱ ነው ሰርገኛ እደጅተኛ እናገባ በለው አታወይ ወይኔ እንደዚህ ነው ያወጣ አላገባትም። በቃ እራሱ ነው ለምናኛ 40 ዓመት ሴትዮ አሮጊት እኮ ላገባት መጣ አናስገባም ሰርገኛ እደደኝ አረበነት። አሁን እንደዚህ ስታገባ እንደዚህ ተመተም ያዋጣል? ፌር አይደለም።
እኔ እኮ እንደው አንዳንድ ኤክስ እኮ በቃ እንደው ምን ኮላጅን አጥሮኝ ነው ከዛ ሰው ጋር የነበርኩት እኮ ነው የሚባለው። እንደው ምን ሆኜ ነው ምን አዘበራርቆኝ ነው እንደው ከዛ ሰው ጋር ልሆን ስነሳስ እንደው ወዳጅ ዘመድ ጎረቤት አይዘኝም ወይ እንቢ ብዬ ካስቸገርኩ በእግር ብረት ለምን አልታሰርኩም የምትሉት ኤክስ በእውነት እንደው መድኃኒዓለም ምን በድዬ ነው ከዛ ሰው ጋር የነበርኩት። በቃ ድልት የሚደረግ ታሪክ። እንዴት ሰው ከሁሉ ነገር ይከፋል? አስተሳሰቡ ጨልሞ የሆነ ነገሩ ጨልሞ ብዙ ነገር እንዴት ምን ሆኜ ነው የሚያስብል ታሪካችሁን እግዚአብሔር ዛሬ ላይ አያድገምባችሁ። አሜን አሜን። ከኔ ቢጤ ወደ ታክሲ ረዳት ስራ ስትቀይር ሴምሲ በሚካኤል ወገኖቼ እባክህ ልስራበት ነው ያቻናቸው ያለው በሚካኤል እየረሳሁት እኮ ነው። አስተካክለህ ጥራ። ሴምሲ በሚካኤል አይደለም ሴምሲ ሚካኤል ብለህ ጥራ። እሺ አስተካክላለሁ። ሴምሲ ሚካኤል ወገኖቼ ገባ በሉ። ያያችሁ አትለፉኝ ወገኖቼ ገባ። እባክህ ኧረ ተው የልመና አንተው ለምንድን ነው ከእኔ ቢጤነት እዚህ ያመጣሁት? እንድትሰራ እኮ ነው። እሺ ታጋሽ በቃ እኔ እኮ ሰው በደንብ እንዲገባ ብዬ ነው። ሴምሲ ሚካኤል ወንድ ናግባ እዚህ እንደገባ የማያልቅ በረከት ወደ ቤት ይግባ። ተባረክ። ፈጣሪ ካንተ ጋር ይሁን። ሁሉ ነገር የተባረከ ይሁን። ይቅርታ ጋሽ እኔ እኮ አውቄያት። ወደዚህ ታክሲ መግባት ግን ያዋጣል። ተመረቀም ብር ከፍለህ ሄደህ ተመረቀም ሁለት ነገር ትጠቀማለህ። ገርምሽም ግን ይሄ ምን አይነት ሰው ነው? ምን ሆናችሁ ነው የምትንሾካሾኩት? ንገሪያት በቃ አንቺ ልጅ ይሄ ልጅ ታዩ ስንልሽ አልሰማልሽ አይደለም? ማ ሄኒ ነው? እውነቷን እኮ ነው። ለምን አታዩም? በቃ እሱ አይወድሽም። ውፋ ቆይ ምንድነው እኔና እሱን ለመለየት ይሄን ያህል የምትለፉት ወይስ ሌላ ነገር አለ? ማ እኛ ሆ ይኸው እንደውም ላሳይሽ ማታ ከሌላ ሴት ጋር ሲዝናና። ምን የኔ ሄኒማ እንደዚህ ያደረገኝም? ወይኔ አይንሽን ካላመንሽ ከዚህ በላይ ምንም ልናረግሽ አንችል። እንደውም አሁን ደውይለት። ጎበዝ እንደዚህ ቆራጥ ስትሆኚ ነው ደስ የሚለው። እጭ ጅላጅል ደግሞ ትሰማኛለህ? ሁሉንም ነገር ሰምቻለሁ። እሺ ሁለተኛ አጠገቤ እንዳትደርስ። ምን ሆንሽብኝ? እኔ ቆንጆ ምን አሉሽ ደግሞ? ትናንትና ማታ የት ነበርክ? ትናንት ማታማ አክስቴ ልጅ ከውጭ መጣ። እሷን ያስጎብኘዋት ነበር። እነዛ አቃጣሪ ጓደኞች ወሬ ነገሮች ከኔ ጋር ያጣሉሽ ነው የነገሩሽ ነገር ሁሉ ውሸት። እኔ ካንቺ ሌላ ማንንም አላፈቅርም። ደግሞ እኔ በጣም ነው የምወድሽ። እኔ እኮ ፎቶ ሲያሳዩኝ እውነት መስሎኝ። እነዚህ ነቀዞች ማታ እነሱ ሰውዬው ይፈልጉታል ማለት እኮ ነው። እሺ ተረኛ ይግቡ። እሺ ዶክተርዬ ውጤቴ እንዴት ሆነ? ያው ባደረግልን ምርመራ መሰረት በውስጥ ታይፎይድ፣ ታይፈስ፣ ስኳር፣ ደም ግፊት፣ ኤችአይቪ ወዘተ የመሳሰሉ በሽታዎች ሊገኙብህ ይችላል። ምንድነው ያው ማለት ቀጣይ ለሚገቡት ተረኞች እኔ ነኝ እንዴ የምናገር? በሚያሳዝን ሁኔታ አንተን የያዙ በሽታዎች ናቸው እነዚህ። ይሄ ሁሉ ለኔ ነው? አዎ ያዝናለሁ። ያው እንግዲህ ስጋ፣ እንቁላል የመሳሰሉትን ምግቦች ብትመገብ ለአንተም ለጤናም ጥሩ ነው። ዶክተር በጣም ቀለኛ ነው የሆነ ተጫወታለህ። ፍርፍር እኮ ከበላ ወደ አመቴ ነው። እኔና ሽሮ መቼም ነው የማንለያየው ነው ወይስ አንተ ጋር መጥቼ ነው የምበላው? አንተም በጣም ተጫዋች ነው እባክህ። ኤኒዌይስ ያደረግንልህ ሙሉ ምርመራ ስለሆነ ያው 30 ሺህ ብር ከፍለህ መሄድ ትችላለህ። ምን ይሄ ቢኖረውም ጭራሽ አይታመምም ነበር። ሰውዬ በጭንቀት ነው። ልጅ በልጅነት ነው። እንደ ቀልድ ልጅ ወለድን እኮ እኛ ሳናድግ ልጅ እያሳደግን። በጣም ይገርም። በጣም እንዴ እሱ ቀዛ ከረሜላ ልግዛለት አለ ቢቢ ጀምሮ አላ ከረሜላ ለኔስታ ለነገዘልኝም ከረሜላ ለካሱ አንዲት ልጅ ናት። ሁሌ በቃ ህፃን መቼ ነው ግን የምታርጊው? ልጅ ወልደሽ እንኳን አታድጊ። ሁሌ ህፃን በቃ አስተሳሰብሽን የህፃን አታርጊው። እኔስ ብቻ ትበይ እኛስ በይ ደሞ እሱም ተጨመረ። እኔ አሁን አልገባሽ ያለኝ ነገር እንዴት ነው ሰው ምግብ ላይ የሚጨክነው? እውነቴ ነው። በተለይ ደግሞ ተጎዳው ልጁ ልቤን ሰበረኝ። ማን ነው ልቤን የሚሰብረው? ሲጀመር ልብና ጨጓራስ የሚገናኝ ነገር ነው? ምን አገናኛቸው? እውነቷን እኮ ነው። ካፈቀርኩም በልቤ ነው፣ ከወደድኩም በልቤ ነው እንጂ በጨጓራዬ አይደለም እንዴ። ታምሜ እንኳን ሆስፒታል በፍቅሩ ብገባ የተመጣጣነ ቫይታሚን ምናምን በግሉኮስ ስጡኝ ብዬ አስጠንቅቄ ፈርም። ምን አገናኙ? ሲጀመር ልብና ጨጓራ ለሰውነታችሁ እንዴ ሆዴን እየበላው ማልቀስ ነው። ከተጎዳችሁም እየተቀጠቃችሁ ማልቀስ ነው። እውነቴን ነው እንዴ። ከህላት ትጋጩ እንዴ። ለዚህ ልጅ ግን እውነት የአብ ትችያለሽ። ቲኔክ አይኔ ነው ወይስ አንቺ ነሽ? መቼ ነው ከካናዳ የተመለሽው? 2 ቀን አለፈኝ።
ሳትነግሪኝ ላገባ ነው የመጣሁት። የኔ ፍቅር የለበስኩት ይሻላል ወይስ ይሄ? ካሌብ አንተ እዚህ ምን ትሰራለህ? ማለት ሲጀመር ማንን ነው የኔ ፍቅር ያልከው? አይደለም ይዙ ቪዲዮ ልንቀር። ካሌብ ከዚህ በኋላ ምንም መደባበቅ አያስፈልግም። እሱን ላገባ ነው የመጣሁት። ምንድነው የምታወሪው? አገሩ ሙሉ ወንድ ሞልቶ ፍቅረኛ ጓደኛ ላገባ ነው። እስቲ ትንሽ አታፍሪ? አትጩ። የድሮ ፍቅረኛ ነበርኩኝ። የፈለገ ይሁን። ቆይ እንዴት መቼ ነው ሁላ ነገር የተፈጠረው? እውነቱን ልንገር፣ ካሌብን እንደወደ ያደረከኝ አንተ ነህ። ስለሱ የምትነግረኝ ጥሩ ነገሮች ሁሉ ካንተ በላይ እሱን እንድመርጥ አደረገኝ። ኢዛና ይቅርታ፣ እኔም ስለሷ የምትነግረኝ ነገር ነው እንደወዳት ያደረገኝ። እኔው ራሴ ነኝ አስተዋውቄ አዋድጄ ዳርኳችሁ። ለካ በጎ ምስክርነትም አንዳንዴ ይቀጣል። ይዙ ሙሽሮች እኮ አንተን ነው የሚጠብቁት። ምን የተፈጠረ ነገር አለ እንዴ? ኧረ የለም፣ አዲስ ሙሽራ ናቸው። አያምሩ? ሲጀመር እኮ እንደዚህ ነው ጓደኞች ለጓደኛ ይሄን ስለ ራስሽ ወይ ስለ ፍቅረኛ ምናምን ስታናግረው አንተ ባነጋገር ይወዳታል፣ እሷም የሴት ጓደኛዋ አስነግረው ይዋደዳሉ። መሀል ላይ አንተ ትበላለህ። እንዴ ሌባ ነው እንዴ? አያቀኝም ማለት ነው። ታኩሬ ይላሉ ወንድሜ ይላሉ። ሄደሳ እኔ እኮ ሌባ መስለኝ እኮ ነው። አብዛኛው ሰው በምን እንደሚው ታውቃለህ? በማይገባው እየፈተነ ፒኦቪ ሲግማን የሚለውን ልጅ ማውራት ስትጀምሪ ሄሎ፣ አንተ ተሳስተክ ነው ብሎክ ያደረክኝ ወይስ እየቀለድክብኝ ነው? አይ ተሳስቼ አይደለም እንዴ። አሪፍ እያወራን እየተጀናጀንን ከመሬት ተነስተ ምን አድርጌህ ነው ብሎክ የምታደርገኝ? አይ እንደዛ ሳይሆን ቴክስት እያረኩልሽ ምን ብሆን ጥሩ ነው? ምን ሆንክ? ቴክስት እያረኩልሽ ራሴን ፈገግ ብዬ አላገኘሁትም መሰለሽ? እና ይሄ ቁጥሩ ነገር ነው። ከአንዳንድ ነው ብሎክ ያረኩሽ። ጉድፈላ እያወራኸኝ ፈገግ ማለት እንዴ ጥሩ ነገር አለ እንዴ? ታዲያ ምንድን ነው? አይ እኔ ማንነቴ እንደዚህ አይነት ነገር አይፈቅድልኝም። ሲግማ ነው ማንነቴ። ማን ነው የምትለው? ምንድን ነው የምታወራው? ሲጀመር ምንድን ነው? ደህና ሁኚ። አሞሃል እንዴ ሰውዬ? አበድክ? ጭራሽ ለየልህ ማለት ነው? ሄሎ እኮ አብዛኞቹ ሰዎች አጥቶ ሲግማንን ይሄኛው ሰውዬ የመጀመሪያ ጊዜ ራሱ ሴት እና እንዳልክሽ ነው። በቃ እዛውን ቶሎ ደርሼ ነው የምመለሰው። ወይኔ ያማል እንዴ? ነይ አላየሁሽም ነበር እናት። በጣም ይቅርታ። እሺ ደሞ ስትናደጂ ደግሞ በጣም ታምሪያለሽ። አመሰግናለሁ። አንቺ ልጁ እንዴት እንደሚያምር እና ስልኳን ተቀበልካት ወይ? ስልኬን መቀበል ፊት እንኳን መች ሰጠሁት? የሴቶች ባህሪ ጠፍቶ ነው። ይሄኔ እኮ እየተገደረደረሽ። አጉል መግደርደርሽን ስተሽ ግን አጋጣሚዎቹን ብትጠቀሚ ጥሩ ነው። ደግሜ ላግኛት እንጂ ድሌን እንዴት እንደምጠቀም አሳያለሁ። ቆይ አሁን ወዴት ነው ሄደው? ለምን አትከተየው? ያማሃል እንዴ? ደግሞ ምን ብዬ ነው የምከተላት? ባይሆን ደግሜ ካገኘሁት የሚፈጠረው እናያለን እኮ። ሰውዬ በእናትህ እየወጣሁ ነው፣ አታዝገኝ። በቃ ያው ደርሻለሁ፣ እመለሳለሁ ቶሎ። አንቺ ግን እስከዛ ድረስ ቶሎ ውጪ። አገኘችኝ እንደናፈቀችኝ አገኘኋት ለተመኘኋት። በእድል ማለት እንደዚህ ነው። ፒኦቪ you have a mirror friend። ታቱክ ሲያምር የሚለቀው ታቱ እኮ ነው። ኧረ እባክህ እኔ ራሱ ብሰራ በጣም ነው ደስ የሚለኝ። ምን ያክል ጊዜ ነው የሚቆየው? ብዙም አይቆይም። ሻወር ሶስት ነው የለቀቀው። ላንቺ ዘላለም ይቆይሻል ማለት ነው። ላንቺ ዘላለም ይቆይሻል ማለት ነው። ሁሉ ጊዜ እንደሰደብከኝ በጣም ነው የማስጠላው። ኧረ በጭራሽ እውነት አንተ ለመናገር እንደዚህ ከጠላሃት ለምን አትተዋትም? እናርጋ ነው ከጭንቅላት ውጪ They ask you how you are, you just have to say that you're fine when you're not really fine, but you just can't. እንቅልፍ ማይተኛው ተከራይ አንተ ጊንጥ የምታመጣቸው ተከራዮች ጊንጦች ምን እንዴ? አይ ጋሼ ደግሞ ምን አረገ? ሱስ አለበት? የለበትም። እሺ ሱስ ከሌለበት ያመሻል። እኔ ሱሱ ይሻለኝ ነበር። ወንድሜ ልጅ ተኝቶ አያድርም። ነጋ ጧ መሸ ጧ እንቅልፍ የለውም እኮ ነው። እንዴት አደሩ ጋሼ? ደህና አደሩ ጋሼ? እንዴት ነህ? እኔም አድሬያለሁ። ምስጋና ለሱ። እኔ የምልህ ከቤቴ ጎን ያለችዋን ክፍል ነው የሰጠው ያከራየው እና ሁሉም ነገር ይሰማኛል። ማታ
እንትን ሰልፍ እየመራህ ነበር። ፉጨት ነበር፣ ሆይ ሆይታ ነበር። ኳስ እኮ ነው ጋሽ። አዎ ኳስ ነው በእውነት። እኔ ደግሞ እኮ ምን ተፈጥሮ ነው በሆነች በእንስት ድምጽ በቃኝ ውረድልኝ ዞር በል አይነት የሚል እንትን ጋርዲዮላ እኮ ነው ማድሪድ በዚህ በዛ ጋርዲዮላ ነው። እውነት ነው። ቀድሞውኑ ነጮች ድምጻቸው እንደ ሴት ነው። የጋርዲዮላ ድምጽ ነው ለካ። ጨብጫቡም ነበር ሌላ ነገር መስሎኝ እኮ። እኔ የምልህ ቀድሞ የምታመጣት አንዲት ኮረዳ ነበረች። እንደውም የሷ ፋልሴቶም ትጫወታለች። አምባሰል ባቲ መድረክ አያይዟም ጥሩ ነው። ያው እኔ ህይወቴ ውስጥ ያለችው አንድ ሴት ብቻ ነች ጋሽ ያውቃል። እሷ ትሆናለች። ትንሽ ስጃጅብ አይኔ ከለር የማይለይ መሰለህ አይደል? በከለር በአይነቱ እያመጣ አንድ ሴት። አይ ጋሽ እኔ የምልህ 2 ሳምንት ነው የቀረህ አይደለ? ወር ሊሞላ እሷን ጨርሰህ ውጣሺ ውጥት በል። ኧረ ጋሽ እኔ እንደ ሌሎቹ ተከራዮች አላምሽ። እንዴት ጋሽ አታምሽማ? እሱማ በጊዜ መጥተህ ነው የምተኛው። የሲቃው ድምጽ ረብሽ ያልቻልኩት። እሺ የሚከራይ ቤት አለ የኔ ቆንጆ፣ ከኔ ጎን ያለው ባዶ ክላስ እዛ ትግባ። ካንተ 10ሩንም ክፍል እየዞርክ ልተኛበት አይደል? እንደዛ ይሻላል። ደላላው ይላክሽ ሩም አለ ብለህ ያለንበትን ነግረሽ ነው የመጣው? አረ እኔ ያልነገርኩትም እውነት። ይሄ ሰውዬ ያለቅሻል እኮ ነግሬሻለሁ። ፊት እንዳትሰጪው። ስደውልሽ አታነሺም። እዚህ ሆናችሁ ነው እንዴ? አላየሁትም ነበር። ፍቅረኛ ናት ስላልፈለገሽ ነው ያላነሳችሁ። እኔ ሲጀመር እንደዚህ አይነት ፍሬንዶች ያለችበትን ቀልቤን ረተው አባት እጃለብና አሁን አይደለም ብዙ ስራ አለብን። ፍቅረኛዬን እንጂ አንቺን ብዬ እኮ አልመጣሁም። ምንድነው እንደዚህ ምን የሚያደርግሽ? አገባሽ ሲጀመር አንቺ ምሩ አልነገርሽም? አመዳም የምትመስል ጓደኛ ምኑን ነው የምትነግረኝ? መለያየታችሁ ነው። እስከ ዛሬ ድረስ የቀለድክባት ይበቃልሽ። አሁን የሚሆናትን ሰው አግኝታለች። እሱን ቀጥራ እየጠበቀች ነው። ምን እውነቷን ነው? አዎ ይዙ እስኪ ተለያይተን እንሞክረው። የኔም ልብ ሳይሸፍት አልቀር። ካንተ የተሻለ እንደዚህ ካልሽማ ይጂ የራስሽ ጉዳይ። ለሌላ ጊዜ ግን የራስሽን ሰው ተናግረሽ ለተናጋሪ አሳልፈሽ አትስጪ። ከዛ በፊት ግን አንድ ስልክ ልደውል። እዛ ጋር ሄደ መደወላችን ሰው እየጠበቅን ነው አልን እኮ። ምንድነው? እኔ ነበርኩ ሳወራሽ የነበርኩት። እዚህ ቤት ያልሽው እዛ ማር ሆኖ ታይሽ አይደል? ፍቅር መጀመር ሳይሆን መዝለቅ መቻል ነው። እሺ ይዙ ይቅርታ። ይቅርታ ይነይት የሆነ ነገር ላማክርሽ። ምን ነበር? ዛሬ ፍቅረኛ ልደት ነው እና ምን እንደመገዛላት እንድታማክሪኝ ነበር። ያው አንቺ ሴት ስለሆንሽ የደሃ ቅንጡ አሉ። መጀመሪያ ሆድን ሙላ ዝም ብለህ ያለ አቅም ሴት ላይ ምን ትታስባለህ? አንተ መክድም ከረ ሆድን ሙላ። እሺ መጀመሪያ ነው አባት ድሮም ደሃ ምን ሆና ነው? እኔ እንጃ። ይቅርታ ወንድሜ፣ ባይመለከትም የሆነ ነገር ላማክር። ችግር የለውም። ምን ነበር? ዛሬ የፍቅረኛ ልደት ነውና ምን እንደምገዛላት አላውቅም። እንድታማክረኝ ነበር። ሴት ልጅ አበባ ትወዳለች። አበባና እራት ብትጋብዛት ደግሞ በጣም አሪፍ ነው። ከምንም በላይ ጊዜን ስጣት። እንካ ደግሞ ይሄን ጨምረበት። በእኔ በኩል ሃፒ በርዝዴ በል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ወንድሜ። የዛሬ መልካም ተግባራችን ለነገ ህይወታችን ስንቅ ነው። ያው በዛሬው ቪዲዮ ይሄን መስል ነበር። ቀጣይ ቪዲዮ ደግሞ ምን አይነት ቪዲዮ እንዳመጣ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።